የሚሰራው እንዴት ነው የሚል ነው። አርቲፊሻል ኢንተለጀንስ በዋናነት በአልጎሪዝምና በማሽን መማር ላይ የተመሰረተ ነው። ሂደቱ በሶስት ዋና ደረጃዎች ያልፋል። አንደኛ መረጃ መሰብሰብ ስንል በመጀመሪያ AI በሚሊዮን የሚቆጠሩ ጽሑፎችን፣ ምስሎችን፣ ድምጾችንና መረጃዎችን እንዲያነብና እንዲያጠና ይሰጠዋል። በሁለተኛ ደረጃ ቅጦችን መለየት። ይህ ማለት ደግሞ ማሽኑ በተሰጠው መረጃ ውስጥ ያሉ ተመሳሳይነቶችና ህጎች በራሱ ይለያቸዋል ማለት ነው። ለምሳሌ በሺዎች የሚቆጠሩ የአማርኛ አረፍተ ነገሮችን አይቶ የቋንቋውን ሰዋሰውና አወቃቀር በራሱ ይረዳል። በሶስተኛ ደረጃ ትንበያና ምላሽ ስንል አዲስ ጥያቄ ሲጠየቅ ቀደም ሲል ከተማረው መረጃ በመነሳት ቀጥሎ ሊመጣ የሚችለውን ትክክለኛ ቋንቋ ወይም ምስል ምንድነው የሚለውን በሰከንዶች ስብርባሪ ውስጥ አይቶ መልሱን ይሰጠናል።